ከርሞ በአመቱ ድረሱ ከርሞ ደግሞ እንደዚህ እንደለቀች የመኪና ነገር አበላሽ። መኪናው የምትለው የማንኛው ነው? ዊልቸር ነው። ችግር የለውም። እሺ ንገረኝ። ተስፋ ሙሉጌታ ስንት ዓመትህ ነው? 13 ዓመት። ስንት? 13 ዓመት። አትንቀሳቀስማ? አንቀሳቀስም። ምንም ነገር አትንቀሳቀስም? ምንም ነገር የለም። ዊልቸርህ እንዴት ናት? ያው አልቃብኝ። አልቃለች? አልቃለች። የሚገዛልህ ብታገኝ ትፈልጋለህ? አዎ እፈልጋለሁ በጣም። ሲገዙልህ ይበላቸው። ማን ይገዛልኛል? ማን ይገዛልኝ? የሚገዛልህ የለም? አዎ እንደው ምናልባት የሚገዛልህ ቢገኝ ብዬ ነው። እናቴም በሽተኛ ማን ይገዛልኛል? እናትህ በሽተኛ ናቸው? አዎ በሽተኛ። ምንድን ነው ህመማቸው? አይነ ስውር ናት። አይነ በሲር ናት? አዎ። እናትህ ሌላስ ተጨማሪ ህመም አለባቸው? ስኳር በሽታ አለባት። ስኳርን በሽታ አለባት? አዎ። ስኳር በሽታ። አንተ ስትወለድ ነው እንደዚህ ሆንኩ? አዎ ከተወለድኩ አንስቼ ስትወለድ ጀምሮ? አዎ። ሽንት ቤት ምናምን እንዴት ነው የምትጠቀመው? ቤተሰብ ነው የሚያስጠቅመው። በዳይፐር ምናምን አትጠቀመው? አይ አልጠቀምም። ለምንድን ነው ዳይፐር ማትጠቀመው? በእንትን ነው። በምን? በፖፖ። አዎ ነው እንጂ በዳይፐር አልጠቀምም ወንድሜ። አይ አልጠቀምም ወንድሜ። እጅህ ምናምን አይንቀሳቀስም? ያው እጄ አይንቀሳቀስም። ለዛ ነው። ዊልቸሯ ስንት ዓመት ሆናት? እቺ አንድ 6 ዓመት። 6 ዓመት አገልግለሃል? አዎ 6 ዓመት። አሁን ግን አርጅታብሃለች? አሁን አብቅታለች። ተቀዳዳለች ደግሞ ከኋላዋማ? አዎ ተቀዳዳለ እያየሁ። መማር ትፈልጋለህ? አዎ እፈልጋለሁ። ትምህርት የሚያስገባኝ ጠፋሁ እንጂ እፈልጋለሁ። የሚያስገባህ? አዎ እፈልጋለሁ። ሌላ የሚያምህ ነገር ምናምን አለ? ይሄው ነው በሽታዬ። ይሄው ነው በሽታ? አዎ ይሄው ነው። ምንድን ነው የሚቸግርህ? እስኪ የሚቸግርህ ነገር ንገረኝ እስኪ። የሚቸግረኝ ነገር በቃ መኪና ነው የሚቸግረኝ። በቃ ሌላ የሚቸግረኝ የለም። መኪና ማለት ይቺ ነች? አዎ ዊልቸሯ። የሚበላስ ምናምን አንዳንድ ወጪ ምናምን የሚያወጣልህ ማን ነው? ያው አባቴ እየሸቀለ የሚያድረው። እየሸቀለ? ምን ይሰራል? ወዛደርነት። ወዛደር ነው? ቤት የቀበሌ ቤት ውስጥ ነው የምንኖሩት? አዎ የቀበሌ ቤት ሰጥቶኝ ነው። ቀበሌ ቤት ሰጥቶኝ? አዎ። ብዙ ሰው ደግሞ ይወድሃል? አዎ ይወደኛል። አዎ አባ ያለህ ማለት ነው? አዎ። ወደፊት እኔንም ያው ትወደኛለህ? እሺ ግን እኮ አልተዋወቅንም ማለት ነው። ውብሸት። ያንተ ስም ማን ነበር? ተስፋ ሙሉጌታ። አዎ ጎበዝ። እስካሁን ትምህርት ገብተህ ታውቃለህ? አልገብቻለሁ። መግባት ትፈልጋለህ? መግባት ግን ትፈልጋለህ? አዎ። ስለዚህ እኔ ምን ላስገዛለህ? መኪና። እሺ ሌላስ? ሌላ ምንም የምችለው መኪና ነው የምትፈልገው? አዎ የምችለው። ይችን የምትንቀሳቀስባት ነው? አዎ የምችለውን ነው ያልከኝ? አዎ የምችለው ነው። ስለዚህ የምችለውን ምን ላድርግልህ መሰለህ? አሁን ይችን 3000 ብር ይሰጡኛሉ። ይችን 3000 ብር ልስጥህ አሁን። አሁን ይሄን ለሰጡና ላገዙ ማለት ነው መርቃቸው እስቲ፣ አመስግናቸው። እሺ በለካውኑ በአመቱ ድረሱ ከርሞ ደግሞ እንደዚህ እንደለቃችሁልኝ እኔ ምን ለእናንተ እንደዚህ ላግላችሁ። ከርሞ እንደዚህ እንዳደረጋችሁልኝ እግዚአብሔር ይስጣችሁ። እግዚአብሔር ይስጥልኝ። በለካውኑ አሜን። አዎ አይዞሽ። እሺ እኔም በቻልኩት የሚያግዝ ሰው ምናምን ሳገኝ እንዲያግዙ አደርጋለሁ። እሺ በርታ። እናትና አባትህም በርቱ በል። እሺ አሁን የተቀበልከው 3000 ብር። አመሰግናለሁ። እሺ ይሄን ያገዙህን መርቀሃል። እስኪ ደግሞ እናትህን እናስጠራትና እናትህን ደግሞ እንያት አይደል? አዎ እሺ። ቤት ምናምን የሚያስተምርህ ሰው ምናምን የለም? ማለት ተመረኝ። አባቴም ጠዋት ወጥቶ ማታ ነው የሚገባው። ለዛ ነው እንጂ የሚያስተምርህ ቤት ብታገኝ ኖሮ ትማር ነበር። አዎ ይህን ቪዲዮ የምታዩ ወንድመቶቼ በሙሉ እስኪ ይህን ዊልቸር እዩትና ይችን ዊልቸር ቀይሩለት እስቲ በማርያም።
እንደምትሰሙት ያው ችግሬ አንዱ ችግሬ ዊልቸር ነው የሚል ነገር ብሏልና ስለዚህ እቺን ዊልቸር ለመቀየር እንሞክር። ከዚህ በፊት ያገዛችሁኝ ያላችሁ በተለያየ አጋጣሚ አሁን ደግሞ የዚህ ልጅ ዊልቸር በጣም ከፍተኛ ፍላጎት አለውና እስኪ ብዙ ሊበላችሁስ እሺ እንግዲህ በውጭ ናቸው በአገር ውስጥ ናቸው ይሄን አይታችሁ እንዲገድፉኝ በአክብሮት እጠይቃለሁ። በተጨማሪ ደግሞ እግሬ አይሰራም። እንደዚህ እንዳያችሁኝ እግሬ አይሰራም። እንደዚሁ ነው ቁጭ ብዬ የምበላው የምተኛው መዝጊያው ነው። ስለሆነ ይህን አይታችሁ በአክብሮት እንድትሉኝ በአክብሮት እጠይቃለሁ። አይኖታ አይመርም አይንም ስኳሩ በ14 ዓመት ያዘኝ 24 ዓመት ያዘኝ። አሁን ወሲታ ተሰራው ሁሉ ጠፋን ቢያ አይኖት ሁለቱም ጠፋ። የሚያግዘው ሰው አለ? አባቱ ይቀጥራ እየሰራ ለልጁ ምን የሚያስፈልገው ነገር አለ? አመት ነው አንድ ነገር ማንም የሚረው የለም። ከዛ እንዲህ ባልገናበት የሰራው ይሸከራል ባላ አይዞት። አሁን ለጊዜው 3000 ብር ሰጥተናል። ደግሞ ሌላ ሰው የሚያግዘው የሚገኝበትን መንገድ እንፈልጋለን። አይዟችሁ እሺ። አካውንት አለዎት? የንግድ ባንክ አካውንት አለኝ። ደብተር አለዎት? በቃ እሱን ቁጥሩን ይዤ በሱ ቁጥር የሚያስገባና የሚያግዛችሁ ከተገኘ በሱ መሰረት እንድትታገዙ እናደርጋለን። እሺ እሺ ገፊው እሺ አይዞት እሺ ተስፋ አይዞሽ ጀግና ነህ እኮ አንተ። ያ መኪናው ነገር አበላሽ መኪናው የምትለኝ ማንኛው ነው? ዊልቸር አዎ ዊልቸር ነው። ችግር የለውም። እሺ ጎበዝ አይዞሽ። እሺ